እሺ በጣም አመሰግናለሁ ፈቃደኛ ሆነው ሀሳቡን ሊነግሩን እዚህ ስለተገኙ። እንደው ለመጀመሪያ ጊዜ እዚህ አጸደ ግቢ ውስጥ ሲገቡ ምንድነው የተሰማዎት? ከሱን ጀምር እስኪ። እሺ በቅድሚያ አመሰግናለሁ ይህንን እድሉን ስለሰጣችሁኝ። ስሜ እሺ ገብሬ እባላለሁኝ። የዚህ ቤተክርስቲያን ሲጀመር ጀምሮ ማገለግል ነኝ እና መጀመሪያ ተከራይተን ነው የጀመርነው። እዚህ የግብጾች ቤተክርስቲያን ተከራይተን መጀመሪያ ይሄ ቤተክርስቲያን እንዲመሰረት የተደረገው ብፁዕ አባታችን አቡነ ዜና ማርቆስ በዚህ በኖርዝ ቤተክርስቲያን እንዲከፈት ይፈልጉ ነበር። ብዙ አረጋውያን ርቋቸው የቀሩ ነበሩና ለነሱ በሚል ነው እንዲከፈት የተደረገው እና እዚህ እመቤታችን ቅድስት ድንግል ማርያም እዚህ በሊንውድ እንዲመሰረት ተደረገ። ተከራይተን ከዛ በኋላ የእግዚአብሔር ስራ የመጀመሪያ ቀን አገልግለን በሚቀጥለው ማንም አገልጋይ አልነበረም እና እኔ ቅዱስ ገብርኤል ነበር የሚሄደው። በማግስቱ ማን ነው እዚህ የሚያገለግለው? አባ ብጻ አሁን ወደ ካሊፎርኒያ ሄደዋል። እሳቸውና እኔ ነበርነውና ከዛ አባታችንን አቡነ ማርቆስን ያን ጊዜ ጳጳስ አልሆኑም ነበርና አባታችን የት ልሁን አልኳቸው። ከዛ በቃ በየሳምንቱ ጠይቃቸው ነበር የት ልሁን እያልኩኝ፣ ምክንያቱም እኔ ገብርኤል ነው ማገለግለውና እንደዛ እያልኩኝ አንድ ዘማሪም አገልጋይም አልነበረምና እንደዛ እያልን በግድ የግድ ሶሎ እየዘመርኩኝ አንድ ሰው እያልኩ ሰብሰብ ብለን ቲቲ እንደዚህ እንድትቀር ሁሉም ሰው ገብርኤል ነው እንጂ እዚህ መቅረት የሚፈልግ ሰው አልነበረም። ሳንፈልግ በግድ እንትን ነው በቃ እያሳዘነችን እመቤታችን እዚህ ብቻዋን አገልግሎት ማንም ሰው ስላልነበረ እንደዛ እያልን 3 4 5 እያልን እውነት በቃ ሰው አልነበረም። በቃ ሰው ይናፍቀን ነበረ። ከዛ እያለ አመት በዓል መጣ። አመት በዓል አከበርን። የእውነት የቤተክርስቲያን እግዚአብሔር ፈቃድ መሆኑን የሚያስታውቀው 6 ወር ውስጥ ነው ይሄኛው ቤተክርስቲያን ተገዝቶ እዚህ የገባ ነው። የካቲት ላይ እዚህ ተከፈተ። ከዛ መስከረም ሰፕቴምበር ላይ እዚህኛው ገዝተን ገባን እና ፍርሃት ነበር። አባቶችም እዚህ ወስኖ ያን ሁሉ ብር ለእንትን ለማድረግ ከዛ በኋላ ሰው እንዲመጣልን በጣም እንትን እንል ነበረ። ሰው ሲመጣ በፈገግታ እንትን እያልን ነበር ምናመጣው እና አመት በዓል ስናከብር ምን ያህል ሰው ይኖራል እና ዲያቆን ዮሐንስ ጆን እና ነጮቹ ማለት ነው ፍሬዘር ዲያቆን ፍሬዘር ምን ያህል በቃ እንትን ሰው የሚመጣው ይላሉ። ልክ ለቁርባን ስንመጣ ነበር ሰው በዛ የሚለው እንጂ ጠዋት በቃ ብዙ ሰው አልነበረም። ሁላችንም የሰው ይናፍቀን ነበር ብዙ ሰው እንዲኖር። አሁን የእግዚአብሔር ስራ በስተን ይሄ ቤተክርስቲያን ጠቦን አሁን 10ኛ አመቱ ነው የቤተክርስቲያን ከገባንበት አው ሰፕቴምበር ላይ 10 አመት ይሆነዋል ይመስለኛል። እና አባታችንም አቡነ ማርቆስ ጳጳስ ሆነው ተሾሙልን። እሳቸው የአቡነ ማርቆስ ልፋት አረሳውም። እያመማቸው ብቻቸውን እየቀደሱ እያስተማሩ በጣም ለፍተዋል። በጣም ግን የአቡነ ዜና ግርፍ ስለሆኑ ሰውን መያዝ ያቀበታል። ይሄ አጥር ሲያደርጉ በጣም ይገርመኛል። ፔይዶፍ አድርገናል የቤተክርስቲያን እንደገና በስተን ደግሞ አሁን ሞር ይሄን ቤተክርስቲያን ልንሰራ ነው። እግዚአብሔር የተመሰገነ ይሁን። እንደዛ ነው። በጣም አመሰግናለሁኝ። እንግዲህ ሰው ከመናፈቅ የጀመረው ጉዞ አሁን ሰው በዝቶበት ቦታ የመፈለግ ተጨማሪ ቦታ የማግኘት ጉዳይ ላይ ነው ያለውና ቤተክርስቲያኒቱ አዲስ ህንፃ ለመገንባት ስትወስን እንደው ቤትሽ ውስጥ ቁጭ ብለሽ የተሰማሽ የመጀመሪያ ቀን የተሰማሽ ስሜት ምን ይመስላል? በጣም መግለጽ እንትን ይላል። በቃ ለመግለጽ ያስቸግራል። ደስታ በጣም ደስ በሚል ወይ እግዚአብሔርን ስራ ያደነቁበት እግዚአብሔር በቃ እንዴት እንዳበዛን እግዚአብሔር እኛ ፈቃደኞች ከሆነን በብዙ እንደሚባርከን በብዙ እንደምንበዛ እጁ ሰፊ እንደሆነ የእግዚአብሔር ስጦታ
ለምኑ ይሰጣቸዋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላቸዋል ባለው መሰረት እንደዚህ በስተን እና ደስ የሚል ነገር ነው። አሁን ዶክተር ሲናገር ስለ ቤተክርስቲያኑ እንትን ሲል 2027 ደርሶ በቃ እዚህ ቤተክርስቲያን ስንገባ በቃ ይታየኛል። እና የአቡነ ማርቆስ ደግሞ ስለዋት ያስቀምጣት ቤተክርስቲያን አለች እና እሱ ተገንብቶ ለማየት እመኛለሁ። እንግዲህ የተባበሩ እጆች ያስፈልጋሉ ቤትንና ቤተክርስቲያንን ለመገንባት። የእግዚአብሔር መልካም ፈቃድ እንዳለ ሆኖ ሰዎች ምን እንዲያደርጉ ትመኛለሽ? ምን እንዲያግዙ ትፈልጊያለሽ? ጥሪሽ ምንድነው? እኔ ሰውን ምጠራው የሰው መልክቴ ጥሪ ምን መሰለ፣ በቃ ይቻላል፣ እግዚአብሔር ይሰጣል፣ ስጡ ይሰጣቸዋል ነው ያለው። ስጡ ይሰጣቸዋል እንጂ ልስጣችሁና አስቀምጡ አይደለም የሚለው። በምንችለው ኢቭን አሁን ዶክተር ያለው 1 ብር አሁን ቤተክርስቲያን ውስጥ በጣም ብዙ ሰው መጥቶ ዛሬ እያንዳንዱ ሰው ዛሬ 100 እንኳን ይዞ ቢመጣ ስንት ይጠራቀማል? አንድ ብሯ እንኳን ብዙ ናት እና ጨክነን ከሰጠን እንደሚሰራ ምንም ጥርጥር የለኝም። እና ስጡ ይሰጣቸዋል ተብሏል። በመስጠት አይጎልም። እግዚአብሔር ደግሞ በዚህ ስትሰጥ በዚህ ይሰጣል፣ ያበዛልሃል ማለት ነው። አመሰግናለሁ። ቴንኪው። እግዚአብሔር ይስጥልኝ። እግዚአብሔር ቤተክርስቲያናችንን ሰርተን አልቆ ደግሞ ደስ ብሎን የምናይበት ጊዜ ያምጣልን። እግዚአብሔር ይስጥልኝ።